ዛሬ ቡና አልመጣችም? እኔ እንጃ በእናትሽ እኔም አላየኋትም እስካሁን። ትናንትናም አልመጣችም? በሰላም አሞት ምናምን ይሆናል። ቡና መጠጣት አልቀረም አሞት። እኔም የሆነ ነገር በቀምስ ደስ ይለኛል። ሀኒ እነዚህን ቤቶች ከሸጥን ህይወታችን ዳግም ላይ በላሽ ይቀየራል። አስበሽዋል? 30 ሚሊዮን ብር 2% ኮሚሽን በአንድ ቤት 600,000 ብር። አስቢ እስኪ። አሁን ሜሪ አሰብኩት። በእግዚአብሔር ስም አስበሽዋል? 600,000 ብር ጥፍራችንን እየተሰራን ሜካፓችንን እየተሰራን መጣ የተባለውን አዲስ ልብስ እየለበስን ቀጭቋ ፋፈሽ ማንንም ነው ማንሰማው። ይህን ደስታ ለማጣም ግን ጠንክረን መስራት አለብን። እነዚህን ቤቶች የሚገዙን ሰዎች ዝነኞችና እጅጉን ሀብታም ሰዎች ናቸው። ስለዚህ እነሱን ማሳመን ቀላል አይደለም። እንድሽ ብለሽ እንዳታስቢ፣ እንደ እንቁላል ተንከባክቤ ነው የሚይዝልሽ። እሺ ወይኔ ሰዓት ሄደ። መጣሁ በቃ ፋይል አድርጌ። ምሳሌ ምን ወጣው እንዴ? አልቆይም መጣሁ። አንቺ ደግሞ ችግር አለብሽ። ልንበላ ስንል ነው የምታውቂው? ሰዓት እኮ ሄዷል። አባ ሰላም ሰላም። ይመስለኛል ቢሮ ሳትሳሳት አትቀርም። ይሄ ኢትዮ ሆምስ ይባላል። ሀብታምና ዝነኛ ሰዎችን ብቻ ነው የምናስተናግደው። ይቅርታ ይኔት፣ እኔም ቤት ለመግዛት ነው ወደዚህ የመጣሁት። ወንድሜ እኛ የምንሸጣቸው ቤቶች በትንሹ 30 ሚሊዮን ብር ናቸው። አንተን ደግሞ ሳይ እንደዛ የማውጣት አቅም ያለ አይመስለኝም። ስለዚህ ጊዜ ባታቃጥልብን ጥሩ ነው። ውጣለን። የኔ እህት፣ እኔ እናንተ የምሸጧቸው ቅንጡ ቤቶች በጣም ነው የሚማርኩኝ። ለዛም ነው ዛሬ ለመግዛት ወደዚህ የመጣሁት እና ካላስቸገርኩሽ እባክሽ ያሉትን ቤቶች ብታሳይኝ። እኛ የምንሸጣቸውን ቅንጡ ቤቶች ልገዛ? አዎ ልክ ነሽ። ለእኔና ለፍቅረኛ የሚሆን ቤት መግዛት አለብኝ። ልክ እኮ ነህ። ለውሻም ቢሆን መኖር ያስፈልገዋል። ነገር ግን ለአንተ የሚመጥን በትንንሽ ዋጋ የሚሸጡ ሰዎች አሉ። ጊዜያችንን ባታቃጥልብን ጥሩ ነው። አሁን ቤቱን ለቀውጥ። ይሄ እንኳን አግባብ አይመስለኝም። ስለ እኔ ምንም ሳታውቂ ልታባርኝ አትችልም። ሳዩት ያላማረ ሲበሉት ያቅራል አለች አያቴ። አሁን ቀጥ ብለህ ውጣ፣ አለበለዚያ ጥበቃ ነው እንጠራለን። ሀኒ ችግር አለ እንዴ? ምንድን ነው? አንዱ የ3 ሚሊዮን ብር። አቶ ጆን እንኳን ደህና መጣ። ታውቃላችሁ እንዴ? አቶ ጆን ማለት የኢትዮ ሆምስ ባለቤት ናቸው። አንቺ በቅርቡ ስለተቀላቀልሽ ነው ያላወቅሻቸው። በጣም ይቅርታ አቶ ጆን፣ ስላላወቅኩኝ ነው። ሀና፣ መጽሐፉን በሽፋኑ አይተሽ አትፍረጂ። ሁሉንም ሰው በኩል አስተናግጂ። ዛሬ ቀን ጥሎት ያልገዛሽ ነገ ቀን ሲያነሳው ታማኝ ደንበኛሽ ነው። የሰው ማንነቱ፣ አለባበሱ ወይም የመጣበትን አካባቢ አይገልጸውም። የሰው ማንነት መረዳትና ማወቅ ከፈለግሽ ልክ እንደ መጽሐፍ ገልጠሽ ማንበብ አለብሽ። ያኔ ያ ሰው ማን ምን እንደሆነ ማወቅ ትችያለሽ። በጣም ይቅርታ አቶ ጆን፣ ተጸጽቻለሁ። ሁለተኛ እንደዚህ አይነት ስህተት አልሰራም። ሁሉንም ሰው በእኩል ላይ እናስተናግዳለን። ይቅርታ።
ፍካት ሚዲያ ፍካት ሚዲያችን ያልተንኳኩ በሮችን አንኳኩታ ያልተሰሙ ጩኸቶችን አድምጣ ያልታበሱ እንባዎችን ማብሳ እናንተን ውድ ቤተሰቦቿ ልታስተምር ልታዝናና ከተፍ ብላለች። አቤል የኔ ፍቅር በፍጹም አይሆንም። አካል ጉዳተኛና ድሃ ስለሆንኩ ነው አይደል ጥላኝ ሄደችው። በፍካት ሚዲያችንም የእናንተን ውድ ቤተሰቦቿን አይን የሚመጥኑ ግሩም የታሪክ ፍሰት እንዲሁም የሲኒማ ልህቀት የተንጸባረቀባቸውን ድንቅ አጫጭር ፊልሞች፣ ተከታታይ ድራማዎች በተጨማሪም የተጨነቁ ልቦች እረፍት የሚያገኙበትን ፖድካስት ይዛ መጥታለች። እናንተም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። ለምን አትሉንም? እኛ ያለ እናንተ ምንም ነንና። ፍካት ሚዲያ